ኢትዮጵያ ውስጥ ስምን ጎጃም ያውጣት ይባላል። የስምን ትርጉም እንደ ጎጃም ሰው የሚረዳም የሚያከብርም የለም ነው የሚባለው። የልጁን ስም ከመጽሐፍ አይቀዳውም፣ የልጁን ስም ከጎረቤት አይዋሰውም። የሱ ሕይወት የቴደና ከራሱ ሕይወት ከራሱ እምነትና ባህል የመነጨውን ስም ያወጣለታል። እነዚህ ስሞች በሌላ ሰው ሲሰሙ ተዝናኖትን ይፈጥራሉ፣ ግን ታሪክ የተሸከሙ ስሞች ናቸው። አንድ አባወራ 3 ልጆች አሏቸው። የአባወራው ስም ተመስገን ነው። እንደ ስማቸው ፈጣሪያቸውን የሚያመሰግኑ ምስኪን ነበሩ። አቶ ተመስገን በብዙ መከራ ውስጥ የሚኖሩ ናቸው። የመጀመሪያው ልጅ በችግር ጊዜ ሳይታሰብ ነበርና ያገኙት። ይሁን ሲሉ አወጡለት። ይሁን ተመስገን። እሱ ያመጣውን ነገር ይሁን ተመስገን ብሎ ከመቀበል ውጭ ምንም አማራጭ አልነበራቸውም። ሁለተኛው ልጃቸው ተወለደ። ኑሯቸው ጎጃምንና የጎጃምን ሰው እንዴት ትገልጫዋለሽ? በንጋተ ንቃት ጎባል ተደገፈ የጻድቃ አንደበት ቅኔ እየዘረፈ ጸሎት ቃል ኪዳኑ ለአገር የተረፈ የልቤ ላይ መውደድ መነሻ መድረሻ ጎጃም አይደለም ወይ የአካላቴ ጋሻ ሞት ይመርጣል እንጂ እንደ ሰው ማውጀግና በአገርና እምነቱ መቼ ቀልድ ያውቅና ያበሳውን ጎፈር ነው እንጂ ምስለው የጉብሉን ሞገስ በምን ልመስል ማልዶ ለጽናቴ ፍቅር የሰነቀ ዳዊት ደጋሚ ነው ከአምላክ የታረቀ